ቅዱሳን ዛሬ የምንከፋፈልበት የመጽሐፍ ክፍላችን ሁለተኛ ነገሥት ላይ እንዲሁ ስለ ኤልያስና ስለ ኤልሳ የሚያወራውን ታሪክ አብረን እንከፋፈላለን። ሁለተኛ ነገሥት ምዕራፍ 2 ከቁጥር 1 ጀምራችሁ እናንተ አንብቡት። እኔ ግን ከቁጥር 7 ጀምሮ ያለውን ክፍል አነባለሁ። የአብረን ቃል እንዲህ ይላል። ከነቢያትም ልጆች 50 ሰዎች ሄዱ፣ ፊታቸውም ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲህና ወዲያም ተከፈለ። ሁለቱም በደረቅ ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ከእናንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለው። ሲሄዱም እያዘገሙም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ኤልሳም አይቶ አባቴ አባቴ ሆይ የእስራኤል ሰረገላና ፈረሶች ብሎ ጮኸ። ከዚያም ወዲያ አላየው። ልብሱንም ይዞ ከሁለት ተረተረው። ከኤልያስም የወደቀውን መጎናጸፊያ አነሣ፣ ተመልሶም በዮርዳኖስ ዳር ቆመ። ከኤልያስም የወደቀውን መጎናጸፊያ ወስዶ ውሃውን መታ። የኤልያስም አምላክ እግዚአብሔር ወዴት ነው አለ። ውሃውንም በመታ ጊዜ ወዲህና ወዲያ ተከፈለ፣ ኤልሳም ተሻገረ ይላል። የነቢዩ የኤልያስ በሰረገላ መነጠቅና የእሳት ፈረሶች ምስጢር ዛሬ የምንከፋፈለው የእግዚአብሔር ቃል ይሄንን ነው። ከዚህ እግዚአብሔር የሚያስተምረን ቃል አለ። ይሄንን ደግሞ እንከፋፈላለን። ይህ ቪዲዮ የምትመለከቱ ወይም ደግሞ ያዳመጣችሁ ያላችሁ በዓለም ዙሪያ ያላችሁ ኢትዮጵያዊና ትውልደ ኢትዮጵያዊ የሆናችሁ የሰው ዘር የሆናችሁ በአጠቃላይ አማርኛን መስማትም መናገርም የምትችሉ ወዳጆቼ ሰላም ለእናንተ ይሆን። ጌታ ይባርካችሁ። ሁለተኛው የነገሥት መጽሐፍ ምዕራፍ 2 ላይ እግዚአብሔር ታላቁን ነቢይ ኤልያስን በአውሎ ነፋስ ወደ ሰማይ ሊወስደው በወደደ ጊዜ የተከናወነውን ድንቅ ምስጢር እንመለከታለን። ኤልያስና ደቀ መዛሙርቱ ኤልሳ ከጌልጌላ ተነስተው ሲሄዱ ኤልያስ ኤልሳን እግዚአብሔር ወደ ቤቴል ልኮኛልና እባክህ በዚህ ቆይ አለው። ኤልሳ ግን በእምነትና በጽናት በቁርጥ ሐሳብ ሕያው እግዚአብሔርን እና በሕያው ነፍስ እምላለሁ ካንተ አልለይም አለው ይላል። የእምነትና የጽናት ጉዞ። ሁለቱም አብረው ወደ ቤቴል ወረዱ። ከዚያም ወደ ኢያሪኮ ቀጥሎም ወደ ዮርዳኖስ ተጓዙ። ኤልሳ በመንገዱ ሁሉ ከመምህሩ አልለይም በማለቱ እስከ መጨረሻው የታመነ የእምነት ሰው መሆኑን አስመሰከረ። የእግዚአብሔር ቃል ዛሬም ለእኛ የሚያስተምረን ሰማያዊውን መንፈሳዊ በረከትና ክብር ለመቀበል ልክ እንደ ኤልሳ እስከ መጨረሻው የሚጸና ታማኝነትና ትዕግስት እንደሚያስፈልገን ከዚህ ክፍል የመጀመሪያው ትምህርታችን
መጽሐፍ ቅዱስ ያስተምረናል። የእምነትና የጽናት ጉዞ ከእግዚአብሔር ቃል ጋር። ሲቀጥል ሁለተኛው የሚያስተምረን ትምህርት የዮርዳኖስ መከፈልና የኤልሳ ልመና። ወደ ዮርዳኖስ ወንዝ በደረሱ ጊዜ ኤልያስ መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታው። ውሃውም ወደ ግራና ወደ ቀኝ ተከፈለ፣ ሁለቱም በየብስ ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ሳልወሰድ ምን እንድታደርግልህ ትፈልጋለህ አለው። ኤልሳም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለው። ኤልሳ የለመነው ምድራዊ ሀብትን ሳይሆን የእግዚአብሔርን መንፈስ ኃይል ነው። ክብር ለኢየሱስ ይሁን። ጥማታችሁ፣ ረሃባችሁ፣ ልመናችሁ፣ ጩኸታችሁ ከዚህ ምድራዊ ሐሳብና ምኞት አልፎ ስለ ሰማያዊ መሆን እንደሚያስፈልገን ሰማያዊ ከእግዚአብሔር ዘንድ የሚሆነውን ያን ታላቁን ኃይል ያን ታላቁን ክብር እንድንመኝ የእግዚአብሔር ቃል ያስተምረናል። ኢየሱስ ለዘላለም ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሦስተኛው የሚያስተምረን የእግዚአብሔር ቃል በዚህ ክፍል ላይ ኤልያስም ከባድ ነገር ለመንክ፣ ካንተ ስወሰድ ብታየኝ እንዲሁ ይሆንልሃል አለው። እርሱም እየሄዱ ሲነጋገሩ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ሁለቱን ከፋፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ኤልሳም ይህንን ታላቅ መለኮታዊ ክብር አየና አባቴ ሆይ አባቴ ሆይ የእስራኤል ሰረገላና ፈረሰኞች እያለ በእግዚአብሔር ኃይል ጮኸ። የእሳት ሰረገላና መነጠቅ በኤልሳና በኤልያስ መካከል ዳጆች የተከናወነ። በድንጋጤ ግን ኤልሳ የጮኸ ጩኸት የሁላችም ጩኸት እንዲሆን እለምናለሁ፣ እጸልይላችኋለሁ። አባቴ ሆይ አባቴ ሆይ የእሳት ሰረገላና ፈረሰኞች እያለ በእግዚአብሔር ኃይል ጮኸ ይላል። አራተኛውን የመጨረሻው ልንገራችሁ ሳጠቃልል፣ የመንፈስ ኃይል። ኤልያስ ወደ ሰማይ ሲሄድ መጎናጸፊያው ከእርሱ ላይ ወደቀ። ኤልሳም ያንን መጎናጸፊያ አነሳ። በኤልያስ ላይ የነበረው የእግዚአብሔር መንፈስ ኃይል 2 እጥፍ ሆኖ በኤልሳ ላይ አደረ። እግዚአብሔር ዛሬም በጽናት ለሚከተሉት ሰማያዊ ኃይሉንና ጥበቃውን ይሰጣል። ጌታ የተባረከ የተመሰገነ ነው። በጽናት ለሚከተሉት ብቻ ሳይሆን ለሚጠሙ፣ ለተራቡ፣ ለሚፈልጉ እግዚአብሔርን ነገር ለሚጠባበቁ ዛሬም እግዚአብሔር ለናንተ ለሰሚዎቹ ለናንተ እግዚአብሔር የራሱ የሆነ ኃይል አለው፣ መልካም ነገር አለው፣ በጎነት አለው። ይህን ጌታ በኢየሱስ ስም በያላችሁበት በዚህ እጥፍ መንፈስ፣ በዚህ የጸጋ ኃይል፣ በዚህ የመንፈስ ኃይል፣ በዚህ የእሳት መጠመቅ በጌታ በኢየሱስ ስም የተነካችሁ ይሁኑ። ይህ ዶፍሚክ ነው፣ የሕይወት ቃል ለእናንተ። ይህ የእግዚአብሔር ቃል ካስተማሮት ለሌሎች ያጋሩት። ቻናላችንንም ሰብስክራይብ ያድርጉ። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። አሜን።